ሰላም እንዴት ናችሁ? 15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ትላንት ምሽት 9 ተኩል ላይ በቪላ ፓርክ አስቶን ቪላ ከአርሰናል ባደረጉት ጨዋታ ነው ጅማሩን ያደረገው። 12 ሰዓት ላይ ሲቲ በኢቲሃድ ሰንደርላንድን አስተናግዶ 3-0 በሆነ ሰፊ ውጤት ማሸነፍ ችሏል። እንግዲህ ከአርሰናል የነበረውን የ5 ነጥብ ልዩነትም ወደ 2 ዝቅ ያደረገበት መርሃ ግብር ነው። ምሽቱ 2 ሰዓት ተኩል ሊቨርፑል ከሊድስ ጋር በጣም የሚደንቅ ጨዋታ ያየነበት ምሽት ነበረ። 3 አቻ በሆነ ውጤት ተለያይተዋል። አርሰናል እንግዲህ ከ18 ጨዋታ በኋላ እንዲሁም በሊጉ ለሁለተኛ ጊዜ ነው ሽንፈት ያስተናገደ። አስቶን ቪላ ለአርሰናል ፍጹም ጠላት መሆኑን ያሳየበት ጨዋታ ነው። ያው የ2023/24 ሲዝን የሚረሳ አይደለም። አርሰናል ዋንጫ ያጣው በአስቶን ቪላ ነው ቢባል ምንም ማጋነን አይሆንም። በአስቶን ቪላ በደረሰበት የ2-0 ጨዋታ ነው ሽንፈት ነው እንግዲህ ለሲቲ ያሳለፉ ዋንጫውን የሰጠው። ትላንትም በቪላ ፓርክ ከድንቅ ብቃትና ከጨዋታ ብልጫ ጋር ነው ባለቀ ሰዓት ጎል አግብተው 3 ነጥቡን መውሰድ እየቻሉት። የቀድሞ የአርሰናል አሰልጣኝ ኡናይ ኤምሬ ለአርሰናል እንግዲህ አፋውጥተው መናገር ባይችሉም ፊታቸው ላይ የሚንቀለቀል ጥላቻ ነው ያለባቸው። ምክንያታቸው ደግሞ ከለንደን ያለ ክብር ነው ያሰናበቱኝ ብለው ነው የሚያስቡት። ለበቀል የሚጫወቱ ይመስላሉ። በጣም ብዙ ጊዜ እየተሳካላቸው ነው እንግዲህ። ነገር ግን አርሰናል አሁንም ከ4 ቀን በኋላ ከአስቶን ቪላ በኤምሬትስ ይገናኛሉ። አሁንስ እንደገና ቪላ ያው የምናየው ይሆናል። አርሰናል ያለ ጋብርኤልና ማጋሊሽ አልሆን ብሎታል። ሁለቱ በሌሉበት አርሰናል እንግዲህ አንድ ክሊንሺት ብቻ ነው ማስጠበቅ የቻለው። እሱም በሳምንቱ አጋማሽ ከብሬንትፎርድ ጋር ባደረገው ጨዋታ ነው በኤምሬትስ 2-0 ባሸነፈበት ጨዋታ እሱም ብቻ ነው ክሊንሺት ማስጠበቅ የቻለው። እንግዲህ ኦን ታርጌት እንኳን ለመሞከር የሚያስቸግረው የአርሰናል የተከላካይ ክፍል በጣም በሚገርም ሁኔታ በቼልሲ በአስቶን ቪላ 2 ጎል በሰንደርላንድ 2 ጎል እየተቆጠረበት ይገኛል። በመጪው ሮብ እንግዲህ ከክለብ ብሩጅ ጋር በሻምፒዮንስ ሊግ በ6ኛ ዙር ላለበት ጨዋታ አርሰናል ብዙ ተጫዋቾችን ያሳርፋል ተብሎ ይጠበቃል። ለምሳሌ እንደ ዴክላን ራይስ ያለ ተጫዋች በጣም ማረፍ ያለበት ተጫዋች ነው። እንግዲህ ለ6ኛ ዙር የአውሮፓ ሻምፒዮንስ ሊግ ወደ ብሩጅ አቅንቶ ከክለብ ብሩጅ ጋር እንግዲህ ጨዋታውን ያደርጋል። አርሰናል በአውሮፓ ሻምፒዮንስ ሊግም በፕሪሚየር ሊጉም አንደኛ ስለሆነ እንግዲህ በሻምፒዮንስ ሊጉ ብዙ ተጫዋቾችን እረፍት ይሰጣል ተብሎ ይታሰባል። ቀጣይ ሳምንት እንግዲህ 16ኛ ሳምንት አርሰናል በኤሚሬትስ ወልቭስን ሲያስተናግድ፣ በአንጻሩ እንግዲህ ተፎካካሪው ማንቸስተር ሲቲ ደግሞ ከክሪስታል ፓላስ ጋር ጨዋታቸውን የሚያደርግ ይሆናል። 16ኛ ሳምንት ውስጥ ምን ያሳየናል የሚለው እንግዲህ በጉጉት እንጠብቃለን። አድማጮች እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቀን።